ሰላም እንዴት ናችሁ? ጎልደን ኪ ፕሮፐርቲዎች ነን። ዛሬ እንደተለመደው ለእናንተ ትልቅ የሆነ መረጃን ይዘን መተናል ማለት ነው። ይሄ ድል ቤትን ለመግዛት ለምትፈልጉ ወይም ደግሞ ወዳጅ ላላችሁ ሰው ሼር አድርጓቸው እንዳያመልጣችሁ። ለቻናላችን አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ ማለት ነው። ዛሬ እንደተለመደው እንግዲህ ትልቅ የሆነ የኢንቨስትመንት አማራጭ ይዘላችሁ መተናል ማለት ነው። ትልቅ የሆነ ቅናሽ ነው ይዘላችሁ የመጣ ነው። ዛሬ የተገኘነው በድሪም ቢልደርስ ሪል ስቴት ነው። በመሃል ሲኤምሲ ላይ እየተገነባ የሚገኝ 23000 ካሬ ላይ ያረፈ በጣም ሌክዠሪ የሆነ በ5 ስታር ሆቴል ስታንዳርድ ደረጃ እየተገነባ ያለ ኮምፓውንድ አፓርትመንት ላይ ነው የተገኘነው ማለት ነው። እንግዲህ አሁን ያየለንበት እንግዲህ ከሳይቱ በቅርብ ርቀት ላይ ነው የምንገኘው። ሎኬሽኑንም በደንብ እንድታዩት ያክል ነው ማለት ነው። እንደምትመለከቱት እንግዲህ አፍሪካ ኢኖቬሽን ሴንተር ሲኤምሲ አደባባይ እንግዲህ በዙሪያውን ትልልቅ የሪል ስቴት ልማቶች የሚገኙበት ትልልቅ ልማት እየተሰራበት ያለ ለኢንቨስትመንትም ለመኖሪያም ተመራጭ እየሆነ ያለ ኤሪያ ነው ማለት ነው። በጣም ነፋሻማ የሆነ አካባቢ ነው። እንግዲህ በዚህ ኤሪያ ላይ ነው ማለት ነው እንግዲህ 23000 ካሬ ኮምፓውንድን ይዘንላችሁ የመጣ ነው ማለት ነው። እንግዲህ በዚህ ኮምፓውንድ ላይ ድሪም ቢልደርስ ሪል ስቴት ነው የሚባለው ካምፓኒው። ብዙዎቻችሁ ምናልባት እንግዲህ ከ6 በላይ በሲንግል አፓርትመንቶችን እንደ ኦፊስ ታወር ገንብቶ ያጠናቀቀ ድርጅት ነው። በብዙ ዘርፎችን እየሰራ የሚገኝ ትልቅ ካምፓኒ ነው ማለት ነው። አሁን ደግሞ እንግዲህ በኮምፓውንድ ደረጃ ሰፋ ያለ ኮምፓውንድ አፓርትመንትን ነው እየገነባ የሚገኘው ማለት ነው። በዚህ ኮምፓውንድ እንደምትመለከቱት እንግዲህ ከሎኬሽኑም አንፃር በተለይ ኢንቨስትመንትም ወይም ለመኖሪያም ስናይ ከምናያቸው አንደኛው ነገሮች ውስጥ አንዱ ያው ሎኬሽን ነው። ሎኬሽኑ which is prime የሚባል ነገር ነው ማለት ነው። እንግዲህ ሳይቱ እንደምትገኙት በዚሁ በጎሮ በኩል ወደ ቦሌ በቅርበት ማግኘት የምትችሉበት የካ ተራራ ወደ ሁሉም አቅጣጫዎች ላይ እንግዲህ ብዙ የሮድ አክሰስ አማራጮች ያሉበት ኤሪያ ነው። በተለይም ለኢንቨስትመንት በጣም ተመራጭ ቦታ ነው። ጸጥ ያለ አካባቢ ነው። በጣም ደስ የሚል ነፋሻማ የሆነ እንደዚህ ሰፋ ያሉ መዝናኛ ጋርደኖች ያሉበት የሚያምር አካባቢ ላይ ነው ማለት ነው የምንገኘው። እንግዲህ ሳይቱ ላይ ደግሞ ገብተን በአካል ቤቶቹ ምን አይነት ፕሮግረስ ላይ ነው ያሉት፣ ምን አይነት የቤት አማራጭ አላቸው የሚሉትን አብረን እናያለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። እናመሰግናለን። አሁን እንግዲህ ሳይቱ ላይ ተገኝተናል ማለት ነው። እንደምትመለከቱት ኮምፓውንድ እንግዲህ ኦልሞስት ስራ ላይ ግንባታ ላይ ያለ አክቲቭሊ እየተሰራ ያለ ሳይት ላይ ነው ያለ ነው ማለት ነው። አጠቃላይ ኮምፓውንዱ ኦልሞስት እንግዲህ እናወራ ነው 23000 ካሬ ላይ ያረፈ ኮምፓውንድ ነው የሚሆነው ማለት ነው። በዚህ ኮምፓውንድ ላይ እንግዲህ 6 የመኖሪያ አፓርትመንት ብሎኮች እና በ5 ስታር ሆቴል ስታንዳርድ የሚገነባ ሆቴል ይኖረዋል ማለት ነው። በውስጡም ደግሞ እንግዲህ G+5 የሆነ የጋራ ኮሚናል ኤሪያ አለው። ኦልሬዲ እሱ ተገንብቶ ያለቀ ነው ማለት ነው። በዚህ ኮሚናል ኤሪያ ላይ እንግዲህ የጋራ መገልገያ አሚኒቲዎቹ በውስጡ እንደዚህ ጂምና ስፓ፣ መዋኛ ገንዳ እንዲሁም ሌሎች መገልገያዎች ይኖሩታል። እዚህ ኮምፓውንድ ላይ 2 መዋኛ ገንዳዎች ናቸው የሚኖሩ። አንደኛው መዋኛ ገንዳ እንግዲህ የመኖሪያ አፓርትመንቱ የኮምፓውንድ ሲሆን፣ ሁለተኛ ደግሞ የሆቴሉ አለ። ተጨማሪ ደግሞ ባስኬትቦል ኮርት ኤሪያዎች ይኖሩታል። ሰፋፊ መዝናኛ ስፔሶችን ያካተተ በጣም የሚያምር ሌክዠሪ የሆነ ኮምፓውንድ ነው። እንደምትመለከቱት ኦልሬዲ ግንባታ ነው ያለው። ወደ እነዚህ ኦልሬዲ ፕሮግረስ ላይ ያደረጉ ናቸው። በዚህኛው ሳይድ ያሉ ግንባታዎች ደግሞ ኦልሬዲ 3 ብሎኮችን ሌላ የሚገነባባቸው ናቸው የሚሆኑት ማለት ነው። ይሄኛው ሌላኛው ብሎካችን ነው። መሀከል ላይ የጋራ ኮሚናሮች አሉ። በዛኛው ሳይድ ላይ ደግሞ ኦልሬዲ ግንባታ ላይ ያሉ ተጨማሪ ብሎኮቻችን አሉ ማለት ነው። ቤቶቹ ምን ይመስላሉ፣ ግንባታ ላይ ያሉት ኮንስትራክሽናቸው ምን ይመስላል፣ አጠቃላይ ቪው ምን ይመስላል የሚለውን ደግሞ ውስጥ ላይ ገብተን አብረን ያለን ማለት ነው። አብረን እንግባ። እንግዲህ አሁን በግንባታ ላይ ከሚገኙ 6 መኖሪያ አፓርትመንት ብሎኮቻችን መካከል ላይ በአንደኛው ላይ ነው የምንገኘው ማለት ነው። እንደምትመለከቱት እንግዲህ በጣም ከፍ ያለ ስላይት ሃይት ያላቸው ቤቶች ናቸው። ሌላኛው ደግሞ እዚህ ኮምፓውንድ ላይ አሪፍ የሚያደርገው ነገር ምንድነው? የቤቶቹ ዲዛይን አቀማመጣቸው ነው። በጣም ስፓሺየስ ነው ዲዛይን ያላቸው። ኦልሞስት 20 ሜትር ጋፕ አላቸው ከብሎክ ብሎክ። በቪው ደረጃም አሪፍ ቪው ያላቸው ቤቶች ናቸው። ይሄ ብራይት የሆኑ ቤቶች ናቸው። በጣም ሌክዠሪ የሆነ ዲዛይን የሚያምር ዲዛይን ያላቸው ቤቶች ናቸው ማለት ነው። በዚህ ኮምፓውንድ ላይ እንግዲህ በቀደም እንደዋራ ነው አጠቃላይ ኮምፓውንድ ላይ 6 የመኖሪያ አፓርትመንት ብሎኮች ይኖራሉ። ከዛም በተጨማሪም ደግሞ እንግዲህ ራሱን የቻለ G+5 የሆነ ኮሚናል ኤሪያ ይኖራል ማለት ነው። እንግዲህ ይሄ ኮሚናል ኤሪያ እንደ መኖሪያ አፓርትመንቶች እንደጋራ መገልገያ ነው የሚሆነው ማለት ነው። ሌላኛው ደግሞ እዚህ ኮምፓውንድ ላይ በዲዛይን ደረጃ አሪፍ የሚያደርገው ምንድነው? ሙሉ ቤዝመንታቸው ኮኔክትድ የሆነ ቤዝመንት ነው የሚኖረው ማለት ነው። ስለዚህ ቤዝመንቱ ላይ አንደርግራውንድ የሆነ ፓርኪንግ ኤሪያ ይኖረዋል ማለት ነው። ስለዚህ
ከፓርኪንግ ኤሪያው በላይ ግራውንዱ ላይ የሚኖሩት ምንም አይነት የመኪና እንቅስቃሴ አይኖርም ማለት ነው። ሶ እዚህኛው ከዛም በተጨማሪ ደግሞ ኦሎምፒክ ስታንዳርድ የሆነ ትልቅ ስዊሚንግ ፑል ይኖራል። ለህፃናትም ለአዋቂዎችም መሆን የሚችል ጂምና ስፓ አለው። እንዲሁም ሌሎች መገልገያዎችም በአንድ የያዘ ኮሚናል ኤሪያ ነው የሚሆነው ማለት ነው። ሌላኛው ደግሞ እንግዲህ እዚህ ኮምፓውንድ ላይ ቤትን ስትገዙ ተጠቃሚ የምትሆኑበት ትልቁ አድቫንቴጅ ምንድነው? እንደሚታወቀው አሁን ላይ ብዙ የሪል ስቴት ሴክተሩ ላይ በተለይ በፊት ላይ ያው በዶላር ነበር ሽያጭ የነበረው። ከዶላር ወደ ኢትዮጵያ ብር ሲቀየር ማቴሪያል ስካሌሽን ማለትም በማቴሪያል ጭማሪ ላይ ታሳቢ ተደርጎ በየጊዜው ፔመንታችሁ ላይ ክፍያ የሚጨመርበት የማቴሪያል ስካሌሽን አለ። ይሄ ብዙ ድርጅቶች ላይ ብዙ ሪል ስቴቶች ላይ ያለ ነው። ነገር ግን እዚህ ሪል ስቴት ላይ የምታገኙት ደግሞ ሌላኛው አድቫንቴጅ ምንድነው? ምንም አይነት የማቴሪያል ጭማሪ ማለትም ከማቴሪያል ጭማሪ ከዶላር ጭማሪ ጋር ተያይዞ የሚመጣባችሁ የዋጋ ለውጥ የዋጋ ጭማሪ አይኖርም ማለት ነው። ስለዚህ ዛሬ ላይ በምትገዙበት ዋጋ ዛሬ ላይ አግሪመንት በምትፈራረሙበት ዋጋ ምንም አይነት የዋጋ ጭማሪ ሳያሳስባችሁ ምንም አይነት ማቴሪያልም ሆነ ዋጋ ጨመረ ብላችሁ ሳታስቡ እንግዲህ ያው በቀዳችሁ መሰረት እስከ ጊዜው ድረስ ያው ፔመንታችሁን ከፍላችሁ መጨረስ ነው የሚጠበቅባችሁ ማለት ነው። ስለዚህ ከዋጋ ጭማሪ ከነፃ ሆናችሁ ከፍላችሁ የምታጠናቅቁት ቤት ነው የሚሆነው ማለት ነው። ከዛ በተጨማሪ እንግዲህ አፓርትመንቶችንም እንደምታያቸው ዙሪያዎችን ስራ ላይ ነው ያሉት ማለት ነው። ሶ በዚህ ኮምፓውንድ ላይ በቀደም እንዳወራነው 9 ብሎኮች ናቸው የሚኖሩት። በሁለቱ ሳይድ የሚሰሩ 3 ብሎኮች ይኖራሉ። 6ቱ መኖሪያ አፓርትመንቶች እንዲሁም ተጨማሪ በሆቴል ስታንዳርድ የሚሰራው 5 ስታር ሆቴል ስታንዳርዳችን አለ ማለት ነው። እንግዲህ ከሳይቱ ፊት ለፊት ላይ የምትመለከቱት ይሄኛው አዲሱ ለሚ ፓርክ ነው ማለት ነው። እንደምትመለከቱት ኦልሬዲ ግንባታው ያለቀ ነው የሚገኘው። በቅርብ ወደ ስራ ይገባል የሚመረቅ ነው የሚሆነው። እነዚህ ላይ ኦፕን ኤር ሲኒማ፣ ቲያትር፣ ብዙ መዝናኛዎች ይኖራሉ ማለት ነው። ከዛ በተጨማሪም ደግሞ እንግዲህ አዲሱ አፍሪካ ኢኖቬሽን ሴንተር እንግዲህ በዚሁ በቅርብ ርቀት ላይ ነው የሚገኘው። ከዛ በተጨማሪም ዙሪያውን እንደምትመለከቱ በጣም ትልልቅ ልማቶች እንደ አዲስ የተገነባ መንደር ነው ማለት ነው። ትልቅ ሪል ስቴቶች አሉ ኦሬዲ በተሽጠው ያለቁ በነዋሪዎች እየኖሩባቸው ያሉ መንደሮች ነው ያሉ ማለት ነው። እንግዲህ ብቸኛው ቤትን የምታገኙበት ብቸኛው ኮምፓውንድ ነው የሚሆነው ማለት ነው። በቪው ደረጃም በጣም የሚያምር ነው ማለት ነው። እንግዲህ ትልቁ ዛሬም የተገናኘንበትም ኮምፓውንዳችን ላይ የገለጽ ነው አንደኛው ቤቶቻችን ላይ ያሉ እንግዲህ የነገርናችሁ 30 በመቶ እውነተኛ ቅናሻችን የሽያጭ ማስጀመሪያ ዲስካውንታችን ዛሬ የተገናኘንበት ዋነኛው ምክንያት ነው ማለት ነው። እንግዲህ በዚህ ኮምፓውንድ ላይ እንደምትመለከቱት ይሄ ሰፋፊ ስፔስ ያላቸው ናቸው። ታይት የሆነ መንደር አይደለም ማለት ነው። እዚህ ኮምፓውንድ ላይ ባለ 1 መኝታ 73 ካሬ፣ ባለ 2 መኝታ በ106 እና በ139 ካሬ፣ ባለ 3 መኝታ ደግሞ በ136 እና 169 ካሬ አማራጮችን ታገኛላችሁ ማለት ነው። ከ10 በመቶ ቅድመ ክፍያ ጀምሮ ማለትም ከ630 ሺህ ብር ቅድመ ክፍያ ጀምሮ ቤትን ታገኛላችሁ። ከዛ በተጨማሪ ግን 100% ካሽን ለሚከፍሉ ደንበኞች ደግሞ 30% እውነተኛ ቅናሽ አለው ማለት ነው። ስለዚህ ባለ 1 መኝታ 73 ካሬ ኦልሞስት አጠቃላይ ዋጋው ወደ 4.3 ሚሊዮን ብር ይመጣል ማለት ነው። በ4.3 ሚሊዮን ብር 73 ካሬ ባለ 1 መኝታ እንግዲህ ኮንዶሚኒየም እንኳን መግዛት
ነው የሚገኘው ይዘንላችሁ መተናል ማለት ነው። ከታች ባሉ ስልኮች በመደወል ሳይቱን መጎብኘት ዲቴል መረጃዎችን መውሰድ ይቻላል። እንግዲህ በዋትስአፕም በቴሌግራም በሁሉም አማራጮች ታገኙናላችሁ። እናመሰግናለን።